ብዙ ሰው ስለ ዲቪ 2027 ብትጠይቁት የጀመረ ነው የሚመስለው። እስካሁን ግን አልጀመረም። አሜሪካ ስለ ዲቪ የሚመለከት በዚህ 3 ቀን አዲስ መረጃ አውጥታለች። እሱን መረጃ ምን እንደሚለው ነግራችኋለሁ። ዲቪ መቼ ሊጀምር እንደሚችልም አብረን ምናይ ይሆናል። ውድ የሻሽቴክ ቤተሰቦች እንደምናችሁ። ስለ ዲቪ 2027 ቀድሞም ሲወራ ስለቆየ አብዛኛው ሰው የጀመረ ነው የሚመስለው። ዲቪ 2027 እየተሞላ ምናምን ነው የሚመስለው። ነገር ግን እስካሁን ያልጀመረ መሆኑ ነው የምነግራችሁ። እኔም ከዚህ በፊት ስለ ዲቪ ቪዲዮ ሰርቼ ነበረ። በዛን ሰዓት ቪዲዮ በምሰራበት ሰዓት እስከ ኦክቶበር 6 ሊጀምር እንደሆነ ነበር ያገኘሁት መረጃ። ቀድሜ ነበር የሰራሁት እና ውድ ተመልካቾቼ እስካሁን ያልጀመረ መሆኑ ነው እየተገለጸ ያለ። አሜሪካ በዚህ 3 ቀን ያወጣችው አዲስ መረጃ አለ። እሱ አዲስ መረጃው አብረን እናየዋለን። ከዛ በፊት ግን ዲቪ 2027 እንዴት እስካሁን ቆየ የሚለውን ለምሳሌ አምናው ኦክቶበር ውስጥ ነበር የጀመረው። ከዛ በፊትም ካቻምናው እንደዛ ነው እና ዘንድሮ ለምንድን ነው እስካሁን የቆየ የሚለው ነገር ስናይ ባለፈ ቪዲዮ እንደሰራውላችሁ ዲቪ 2027 አዳዲስ ነገሮች ጨምሮ ነው የመጣ። ለምሳሌ $1 ጉዳይ አለ። ማንኛው አፕሊካንት $1 አፕሊኬሽን ፊ መክፈል አለበት። እንደገናም እንዳልኳችሁ ፓስፖርትም ግዴታ ሆነዋል። በዘንድሮ በ2027 ግዴታ ሆነዋል። ፓስፖርት የሌለው ሰው እንትን ማለት አይችልም። 12ኛ ያልደረሰም መሙላት አይችልም። እነዚህ ነገሮች አሉ። እነዚህ ነገሮች ለማስተካከል ጊዜ ያስፈልጋል። ማለት ሲስተም ውስጥ ለማስገባት ለምሳሌ $1 ጉዳይ እንዴት ነው እያንዳንዱ አፕሊካንት መክፈል የሚችለው? ለዚህ ሲስተም ያስፈልገዋል። የፓስፖርት ጉዳይም ፓስፖርት ካላስገባ ሪጀክት እንደሚያደርግ ሲስተም በራሱ ይሄንም ሲስተም ዲቨሎፕ ማድረግ አለባቸው። ስለዚህ በዚህና በመሳሰሉ ጉዳዮች ነው እስካሁን እንደዘገዩ የሚነገረው። ከዚህ ተያይዞ የሚነሳው ማሳሰቢያ ግን ምንድነው? አብዛኛው ሰው እንዳልኳችሁ ዲቪ 2027 እንደተጀመረ ነው የሚያስበውና ብዙ በርባሪዎች ብር የሚበላ ሰው አለ። ለምን እኛ አፕላይ እናደርግላችኋለን የኔ ያክል ብር ላክሉን ምናምን እያሉ በቴሌግራም በምናምንም የሚያጭበረብሩ ሰዎች አሉ። እና ከዚህ ነገር ከስካመሮች እነዚህ ስካመሮች ናቸው። እስካሁን አልጀመርንም። ስለዚህ ከስካመሮች ራሳችሁን ጠብቁ የሚል ማሳሰቢያ አስተላልፈዋል። ውድ የሻሽቴክ ቤተሰቦች ስለ ዲቪ የሚመለከት ነገር ከሆነ የሌላ ሰውም ምንም መጠየቅ አያስፈልገንም። በቀጥታ ራሳችን መፈለግ እንችላለን። ማለት አዲስ ነገር ምን አለ ምን ወጣ ምናምን ብለን ራሳችን ቼክ ማድረግ እንችላለን። ውድ ተመልካቾቼ አሁን በኦክቶበር 5 ያወጡት ማሳሰቢያ አለ። እሱን ማሳሰቢያም ይሁን ሌሎች አዳዲስ ነገሮች እንደምናገኛቸው አሁን በኦክቶበር 5 የወጣ ማሳሰቢያ ምንድነው፣ አዳዲስ ነገሮች ምን አሉ የሚለውን ነገር እስካብረን ውድ ተመልካቾቼ አሁን በቀጥታ ጎግል ላይ እንሄድና እንደምታዩት እዚህ ጋር ዲቪ ስንል ሎተሪ .state.gov 2027 ብሎ ይመጣልናል። እንደዚህ ሰርች ስናደርገው ከላይ ይመጣል። እሱን እንነካዋለን። እንደምታዩት እዚህ ጋር ወደ ላይ እንደዚህ ስክሮል እናድርገውና ምንም ቼክ ስታተስ ነው የሚለው። ምንም አዲስ ነገር የለም። 2026ቱ ቼክ አድርጉ ምናምን ነው የሚለው እንጂ ምንም ነገር የለም። ስለዚህ እንዴት ነው ታዲያ አዲስ ነገር ካለ እንዴት ነው የምናውቀው የሚለው ነገር ለምሳሌ እዚህ ጋር ትራቨል ስቴት ጆቢ የሚለው እሱን ስንነካው እንደምታዩት እንደዚህ ይመጣል። ከዛ እዚህ ሰርች በተኑ ላይ ከላይ አለ። እዚህ ጋር ያሉ ነገሮች እዩዋቸው። ምንም አዲስ ነገር የላቸውም። ስለ ዲቪ የሚመለከት ማለት ኢንፎርሜሽን የለም። ስለዚህ እዚህ ጋር ዲቪ 2027 ብለን ሰርች እናደርግ። ዲቪ 2027 ብለን ሰርች እናደርግና ስለሱ የሚመለከት ጉዳይ በሊንክ መልክ ሊያመጣልን ነው ማለት ነው። እንደምታዩት እዚህ ጋር እስከ ወደ ላይ እናድርገው። አያችሁ አሁን ዲቪ ዳይቨርሲቲ ቪዛ ፕሮግራም ይላል። እዚህ ጋር ከታች ደግሞ 2027 ዲቪ 2027 ይላል። ስለዚህ ሊንኩን በአረንጓዴ የተጻፈውን ሊንክ እንወስድና ከታችም 2026 ይላል። የ27ቱን ሊንኩ ኮፒ አድርገን ከዛ ደግሞ ጉግል ላይ ሄደን ሰርች እናደርገዋለን ማለት አዲስ እንትን ከፍተን ማለት ነው። አሁን እንደምታዩት እስኪ እንደዚህ ማርክ እናድርገውና ኮፒ እንበለው። እንደዚህ ኮፒ አድርኩት። ከዛ ጉግል ተመልሼ ወደ ጉግል +1 ምልክት ተጭኜ እዚህ ጋር ፔስት አድርገዋለሁ ማለት ነው። ከዛ የመጣልኝን የመጀመሪያው እንትን ፔስት ካረኩት በኋላ ኢንተር ልበለው። ይሄው አሁን እንደምታዩት ነው።
እንግዲህ እዚህ ጋር ያለውን እዩት። እንግዲህ እንደምታዩት ውድ ተመልካቾች የዲፓርትመንቱ ማሻሻል እያደረገ ነው። ለዲቢ ፕሮግራም የሚሆን ማሻሻል እያደረገ ነው እና ራሳችን መጀመሪያው የሚጀምርበት ቀን ሬጂስተር የምታደርጉበት ቀን እንነግራቸዋለን። ስለዚህ ማለት ገና ነው ማለት ነው ይነግሩናል። እንግዲህ ሌላ ደግሞ የሚለን ምንድነው ይሄ መዘግየታችን ለዲቢ 2027 የሚያመጣው ኢፌክት ምንም ኢፌክት የለውም። ስለዚህ ውድ ተመልካቾች ይህ ነው በኦክቶበር 5 የወጣ። እንደዚህ አድርጋችሁ ራሳችሁ ምን አዲስ አለ ጀምሯል አልጀመረም መቼ ይጀምራል የሚለውን ነገር ከወጣ ራሱ እንደዚህ አድርጋችሁ ማወቅ ትችላላችሁ። የሌሎች ሰዎች መስማት አያስፈልጋችሁ። ውድ የሻሽቴክ ቤተሰቦች ይህ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አደረጋችሁ ደግሞ ይህ ቪዲዮ ለሌሎች እንዲደርሳቸው ሼር አድርጉት። እንዲሁም ጓደኞቻችሁ ቤተሰቦቻችሁ ከስካመርስ ከአታላዮች እንዲጠነቀቁ ዲቢ 2027 እንዳልጀመረ ንገሯቸው፣ ሼር አድርጉላቸው። የዛሬ ቪዲዮ ይሄን ይመስል ነበረ። ውድ ተመልካቾች በሌላ ቪዲዮ እስክንገናኝ ቻው ቸር